ቀባረቅስ ብለሽ ውለጂ። ግን በትክክለኛው ወርሽ ስንት ነው? 38 ሳምንቴ ነው። 2 ሳምንት ይቀረኛል። እንዴ ነው 2 ሳምንት ሀቢባ ቀኔ ነው ያለችው። 38 ወር ይቀራታል። 38 ሳምንቴ ነው። 2 ሳምንት 38 ሳምንት ስንት ማለት ነው? 9 ወር ከ15 ቀን ሌላ 10 ወር 2 ወር ይቀራታል። ኧረ ተይ አቡ፣ ኧረ ተይ አቡ ተይ። አይስበር በ10 ወር ነው የሚወለደው። 40 ሳምንት እኮ 10 ወር ነው። 4 ሰው አንዳንድ አባታኩ በ10 ወር ነው እንደ ልጅ የሚወለደው። ጋይስ ደብል ደብሉን እንጠቀም። ደብል ጋይስ ደብል ኤኒ ጊፍት ኢዝ ደብል ራይት ናው ጋይስ። ሞትኩኝ፣ እመቤቴን ሞትኩኝ፣ አልቻልኩም። ሀቢባ ገደለችኝ። አቡነት አይስዌር ወይዬ ደብል እየወለድሽም ላይፍ ትገቢያለሽ አማሬ። አዎ እንደዛ ነው የተነጋገርነው፣ ቃል የተገባባ ነው። ደብል ፋሚሊ ደብሉን እንጠቀም። ውድ ያዙልኝ ጊፍት ደብሉን እንጠቀም። ዘንድሮ ጨምሯል እና ጊዜው በጨመረ ቁጥር እኮ እርግዝናም እየጨመረ ነው የሚሄደው ውዶቼ። ደብል ያልጨመረ ምን አለ? ኑሮም ጨምሯል። ዳንኤል ከፈለ ተመስገን። ስማናውም አንድ ትንሹ አንበሳ ኖሮበት 15,000 አልሰጠኝም። ምን አገባኝ? እሱ ይስጥሽ ብለኛል። አትጨማለሽ። እሱ ይስጥሽ ካልሰጠኝ አንተ ላይ 2 ቤቢ ላይሆን ያለብህ። የትናንትና 4,000 ሼር አርጉ። ሼር ተሰጣታል። ስማኝ ጊፍት ጋር ናው ልንገርህ፣ በእግዚአብሔር ልንገርህ። አንዱ ኮመንት እኮ ነው። ኧረ ተፋቷል ልጁ ጥርስ አውጥቶ እዛው ጥርስ እንዳያወጣ ጥርስ አውጥቶ ጸጉር እና ጥርስም ጥፍርም ጸጉርም ሁሉ ነገር ለምን መሰለሽ ሀቢባ የቆየብን እኮ የሚመስለው ለእኛ አብረሽን ስለምትውይ እኮ ነው። ታውቂያለሽ ሁሌ አብረሽን ስለምትውይ እኮ ነው እንጂ አሁን ለምሳሌ እማናውቅ ሰው ምናምን ቢሆን ኖሮ ላይክ ቦታ አንሰጠውም። ሁሌ ስለምናይሽ ነው። አብረን ሁሌ ስለምንሆን